ለወለደ ሰው ፓምፐርስን ጃው ባይሰጥ ሰላም ተናስተልኝ አዲስ መሐመድ ይባላል ተበቃና ይገባ ካለኝ ዛሬ ስለ ህግ ነገር ላውራችሁ ነው ምን አይደለም እኔ የኔን ልምድና የገጠመኝ ነው አንድ ሴት ወልዳ ጓደኛዬ ሄድኩኝ ጠይቃት ማለት ነውና ኮንዶሚኒየም ቤት ነው ያለች 5-6 አበባ ተቀምጧልና የተቀመጠውን አበባ ካልኩሌት እናደርገው አጠቃላይ ብዛቱ የተገዛበት የብር መጠን ወደ 15 ብር ሆነ ማለት ነው እንግዲህ ሰራተኛ ናት እሷ ይሄንን አበባ ከሚያመጡላት ፓምፐርስ ቢያመጡላት ኖሮ ኦልሞስት ለ6 ወር ልጇን ምንም ሳትሳቀቅ እንደ ልብ መገልገል ትችል ነበርና ምንም ችግር የለውም ማለት አሁን አበባ መስጠት ያለባቸው እንደዚህ አይነት ክላስ ያላቸው ሰዎች ሊኖሩ ይችላሉ ግን በተለይ ሰራተኛ የሆኑ ሰዎችን ልንጠይቅ ስንሄድ ምን ሰጣቸው ስጦታ እነሱን የሚጠቅማቸው ነገር ብናደርገው መልካም ነው ብዬ ስላሰብኩ ማለት ነው ምክንያቱም እኔ አሁን ልክ ወልጄ ሊጠይቁኝ ምናምን ሲመጡ የት ነን እንዴ ቤት ሼት ነው ምናምን ብለው ሲደውሉልኝ ምንድነው ይዛችሁ የምትመጡ ሙዝና አበባ ይዛችሁ እንዳትመጡ እሺ ምናምን ያልኩ አስተዋጽኦ ሰጥ ነበርና ልክ ይሄ ሐሳብ ውስጤ ስለነበረ በተጨማሪ ልጅ ተዋጋ ሲሄድ እንደው በእናትሽ በዚህ ጉዳይማ ቲክቶክ ስሪልኝ ስትለኝ በጣም ስላሳቀኝና ለብዙ ሰው የኡነት ሰው አበባ ቅፎ አምጥቶላችሁ ለምን አመጣችሁልኝ ምናምን አይባልም አበባ ሻጮችም እንዳታቆርፉ እኔ አበባ ለሚሰጣቸው ሰዎች ይሰጣቸው ትክክል ነው ኦኬ ነገር ግን ከአበባው የበለጠ ደግሞ ፓምፐርሱ ለሚጠቅማቸው ሰዎች ፓምፐርሱን ብንወስድላቸው ጥሩ ስለሆነ ይሄንን ላስታውሳችሁ ነው አመሰግናለሁ